ለውጥ ይመስጥልን እንዴት ሰነበታችሁ? ሰላም ነው። ባለፈው ሳምንት ለግዕዝና አረበኛ መመሳሰል አይተን ነበረ። እነዚህ ሁለቱ ቋንቋዎች በሰሜናዊ ሴሜቲክ ምድብ ውስጥ የሚመደቡ እንደሆኑ ተነጋግረናል። ከዚህም የተነሳ በርካታ መመሳሰሎች ውስጣቸው እንዳሉ አይተናል ማለት ነው። የቋንቋ ባለሙያዎች ወይም ስነ ልሳን ሊቃውንት ቋንቋዎችን የሚመድቡት በውስጣቸው ካሉ ይዘት መመሳሰል አንጻር ወይም የድምፆችና የቃላትን መመሳሰል መሰረት አድርገው በየምድባቸው ይመድቧቸዋል ወይም በቤተሰብ ይመድቧቸዋል ማለት ነው። ስለዚህ ሴሜቲክ ፋሚሊ በሚባሉት ውስጥ የሚመደቡ በተለይም በሰሜናዊ ምድብ ውስጥ የሚመደቡት ግዕዝ፣ ዕብራይስጥ እና የአረብ ቋንቋ እንደዚሁም ሌሎቹም የኢትዮጵያ ቋንቋዎች አማርኛና ትግርኛን ጨምሮ ማለት ነው በዚህ ውስጥ የሚመደቡ ናቸው ማለት ነው። ሌሎቹም አሉ ሴሜቲክ ቋንቋዎች። እነዚህም የጥንታዊ ሱርስት ቋንቋዎች እና አሶራውያን ቋንቋዎችም በዚህ ምድብ ውስጥ የሚመደቡ ይሆናሉ። ሌሎችም በርካታ ቋንቋዎች አሉና አሁን የምናየው የግዕዝና የአረበኛ መመሳሰል ነው። የቋንቋና የታሪክ ተመራማሪዎች በተለይም ደግሞ ሊንጉስቲክ አንትሮፖሎጂስቶች እና ስነ ልሳን ጠበብት ቋንቋዎቹን የሚመድቡበት የተወሰኑ መመሳሰሎቹን ራንደምሊ ቋንቋዎች ራንደምሊ ቢወሰዱ ቃላት ማለት ነው። እነዚያ ውስጥ 100 ቃላት ለምሳሌ ቢወሰዱ ከመቶዎቹ ምን ያህሉ ነው አንድነት ያላቸው የሚለው ነገር ሙቹዋል ኢንተሊጂቢሊቲ ቴስት ወይም የነዚህ የጋራ ተግባቦት ጥናት ወይም ናሙና ይወሰድና እነዚህ በዚህ ምድብ ውስጥ የሚመደቡ ናቸው ብሎ ይመድቧቸዋል ማለት ነው። እንግዲህ ግዕዝና አረበኛ እጅግ በጣም ወሳኝ ቋንቋዎች እና ብናጠናቸው መልካም እንደሆኑ ባለፈው ተነጋግረናል። ግዕዝ ቋንቋም በኢትዮጵያ በስነ ጥበቡ ውስጥ ያለው ሚና የማይረሳ ነው ማለት የማይተካ ሚና አለው። በተለይ ደግሞ በነገረ ሃይማኖት ትምህርት ላይ የጠለቀ ትርጉም ያላቸውን ቃላት አሉትና በቃላት የዳበረ እንደመሆኑ መጠን እስከዛሬ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን በትርጓሜም እንደዚሁም በቤተክርስቲያን አገልግሎት ትጠቀማለች። ከዛ ባለፈ አሁንም በርካታዎቹ እያሳደጋችሁ አላችሁ። ደስ ይላል። በትምህርት ቤቶች በተለይ የግል ትምህርት ቤቶች እየሰጣችሁ ያሉት ከታችኛው ከአንደኛ ደረጃ ጀምሮ ትምህርት እያስተማራችሁ ያላችሁ አሉ። አርባ ምንጭ አካባቢም አዲስ አበባ አካባቢም እንደዛ እንዳሉ ሰማሁ። ሊበረታቱ ይገባል። መንግስትም ሊደግፋቸው ይገባል ብዬ አስባለሁ። በመንግስት ደረጃም በሃየር ኮሚሽን እንደሚሰጥ እሰማለሁ። ይህን ወደ ንግግር ቋንቋ ማሳደግ ይቻላል። በዚህ አጋጣሚ ምናልባት መነጋገር የምትፈልጉ ካላችሁ አንዳንዴ ላይቭ ገብተን ወይም በስልክም ቢሆን ግዕዝ ብናወራ ደስ ይለኛል። እኔ ጓደኞች ግዕዝ የሚችሉ ጓደኞች ሲኖር ብዙ ጊዜ በስልክም እናወራለን፣ በአካልም ስንገናኝ እንጫወታለን ማለት ነው። ያ ማለት በጣም ጠንቅቅ ያለው ማለት አይደለም። እኔ ደፋር ነኝ እንደምታውቁ፣ ዝም ብዬ እደፍራለሁ እና ሚስቴክ መስራት ወይም ስህተት መስራት ምንም አይደለም። ምክንያቱም ስህተት እየተሳሳትን ነው የምንማረው እና እገድፋለሁ፣ ሰያፍ ወይም ተነሽ፣ ተጠይ፣ ወዳቂ ምናምን ነገር ከአለ አግባብ ልጠቀም እችላለሁ። ያ ቢሆን መማሪያ ስለሚሆን ምንም ነገር ነው ምንም ነገር በዚህ ላይ ልትጨነቁ አይገባም ማለት ነው። አረበኛውንም እንደዚሁ ማለት ነው። ግዕዙን ኦርቶዶክስ ጋር ብቻ ማያያዝ አይጠበቅብንም። አንዳንድ አሁን ፕሮቴስታንት አብያተ ክርስቲያናት ትምህርት በቲዎሎጂ ደረጃ ኮርስ አድርጋችሁ እንደምትሰጡ አውቃለሁ። እውነት ነው። ምክንያቱም ግዕዝ በርካታ ነገሮችን ይዟል ማለት እኛ የምንጠቀመው መጽሐፍ ቅዱስ አብዛኛዎቹ ቃላቱ የግዕዝ ቃላት ናቸው። አምላክ ከሚለው ጀምሮ ማለት ነው። ይሄ ራሱ የግዕዝ ግስ ማለት ነው። ይመልክ ከሚለው ነው። እግዚአብሔር ኩሎ ይመልክ ከሚለው አምላክ ብሎ እንደወጣ እንደተወሰደ እናያለን እና በርካታ ቃላቱ የግዕዝ እንደመሆናቸው መጠን የቃላቱን ትርጉም ለማወቅ ግዕዝን ማጥናቱ በጣም ይጠቅማል። ስለዚህ በሃይማኖት ብቻ መወሰን የለበትም እላለሁ። አረበኛም እንደዚሁ ማለት ነው። አረበኛ በተለይ ኢትዮጵያ ብታስተምር ትጠቀማለች። በአንዱ ራሱ አረበኛ በኢትዮጵያ ውስጥ ያለ የውጭ ቋንቋ ተብሎ ከታችኛው ጀምሮ ቢሰጥ ኢትዮጵያ ተጠቃሚ ትሆናለች። ምክንያቱም በአረቡ ዓለም ነው እንግዲህ ከአቅራቢያ ያለንበት ጂኦፖለቲካል ፖዚሽኑ ወይም የኛ አቀማመጥ ከአረቡ ጋር የሚያቀራርብ ስለሆነ የእነዚህን ቋንቋዎቹን ማጥናቱ ኢትዮጵያ ፖለቲካ ላይ ትጠቀማለች። እኔ ባይ ዘ ወይ በዚህ አጋጣሚ ማድነቅ የምፈልገው አንድ ወንድማችን አለ፣ ስሙን አላውቅም፣ ግን ቻናሉን አውቃለሁ። የዩቱብ ቻናል ላይ በአልጀዚራ ምናምን አንዳንድ ሚዲያዎች ላይ ወጥቶ ኢትዮጵያን ወክሎ ከግብፅ ፖለቲከኞች ጋር ሲከራከር እናውቀዋለን እና ወንድማችን
ኪንግ ኦፍ አባይ ነው መሰለኝ ቻናሉ። ሰብስክራይብ አድርጉለት ባካችሁ። ፐብሊክ ዲፕሎማሲ ነው የሚሰራው ይሄ ሰው። መንግስት ያነሳሱ ወይም መንግስት ተቀጣሪ አይደለም፣ ነገር ግን ፐብሊክ ዲፕሎማሲ ወይም ሲቲዘን ዲፕሎማሲ ነው የሚሰራው እና የሀገርን ጥቅም ዲፈንድ የሚያደርግ የግብጾቹን ሴራ እያጋለጠ እየተረጎመ የሚያቀርብ ነው። ስለዚህ ቋንቋ እንዴት ያለ መሳሪያ ጥቅም እንዳለው ልናውቅ ወይ ልንረዳ ይገባል ማለት ነው። ስለዚህ ላደንቀው እፈልጋለሁ። ሌላ ጊዜ የእሱ ትርጉሞቹን በሀገር ፍቅር ዙሪያ የተሰሩ ስለሆኑ የግብጾቹን የሌሎቹም አረብ ሀገራት ምን መከሩ ምን አሉ የሚሉ ነገሮችን ይዞ እየቀረበ ስለሆነ የሆነ ሰዓት ላይ እሱን አቀርባለሁ። እንግዲህ ይህንን ከተነጋገርን ወደ መመሳሰል ቅድም ወዳልናቸው ርዕሶች ብንሻገር ጥሩ ነው። ባለፈው የተወሰኑ ምሳሌዎቹን አቀርቤላችኋለሁ። ራንደምሊ የተወሰኑ ቃላትን ወስደን እነዛ ቃላት እንዴት እንደተመሳሰሉ አይተናል ማለት ነው። ስክሪንን ላጋራችሁና ወደ መነጋገሩ እንሂድ። ለምሳሌ እነዚህን እንደ ምሳሌ ብንወስድ ጠጣ የሚለውን እንደ ምሳሌ ብንወስድ ግዕዙ ሰረበ ይላል። ሰረበ ብቻ አይልም፣ ባይዘወይ ሲኖኖሚ ነው። ሰተ የሚለዋል ግን ሰረበ የሚል ንባብ እናገኛለን። ምን ላይ ቢሉ ለምሳሌ የተአምረ ኢየሱስ መርገፍ ላይ ለጥባህ ስጋክ ምንድነው የምንለው? ለጥባህ ስጋክ እሲስዮ ወለነቃ ደምክ እሰርቦ ወይም ንሰርቦ እንላለን አይደለ? በዚህን ጊዜ ንሰርቦ እንጠጣዋለን ነው። የደምህን ከጎንህ የመነጨውን ደምህን የፈለቀውን ደምህን እንጠጣዋለን የሚል ነው። እንሰርቦ እንጠጣዋለን፣ እሰርቦ ቢል እጠጣዋለሁ ለአንድ ብለህ። ስለዚህ ይህንን አረበኛው ሰረበ የሚለውን ሻረባ ይለዋል። ሻራባ ይለዋል ማለት ነው። ምን ብሎ ነው? ሻራባ ሻራባ ይለዋል። ሻራባ እዚህ ጋር ከላይ ፈታ ያስፈልጋል። ሐረካቱን እዚህ ስለማስቀመጥ ሻራባ። ስለዚህ ፈታ ሺን ላይም ሮ ላይም ያስፈልጋል፣ ባ ላይም እንደዚሁ ያስፈልጋል። ሐረካቱን ለኔ ስለማይጽፍልኝ ነው። ግን ያው አረበኛ የሚያውቁ ያውቁታል፣ እንዴት ይጻፍ ምን ለማለት እንደተፈለገ በሚገባ ይረዱታል። ሌላው ደግሞ ሰማ የሚል ነው። ሰማ የሚለውን ግዕዙ ሰምአ ይላል። ሰማኒ ሰማይ ከኒ ሰማኒ እግዚኦ ጸሎቴ ሲል ይገኛል። ስማኝ ለማለት ነው። ያ ሰሚአ ይለዋል እሱም ማለት ነው። አረበኛውም ሰሚአ ይለዋል። ሰሚአ ነው። ሰሚአ አልሳሳት ምናልባት ከተሳሳቱ ኡስታዞች ካላችሁ ትረዱኛላችሁ። አጻጻፉ ያኛው አ ነው መሆን ያለበት አይን መሰለኝ። ሰሚአ አይደል ብሎታል። አይነት ድምጽ ይኖረዋል። አይ ቲንክ ከተሳሳትኩ ሳይድኒ እርዱኝ። ሌላው ከፈተ የሚለውን ማየት እንችላለን። ከፈተ የሚለውን በአረበኛ በግዕዙ ሁለት ነገር ቀደም እንዳልኳችሁ ሌላ ትርጉም አለው። ለምሳሌ አርሃወ ሊል ይችላል። ግን ከፈተ የሚለውን ለመጻፍም ከሆነ ፈትሃ የሚልበት ይኖራል ማለት ነው። ከፈረደ የሚለው ትርጉም የተለየ ነው። ፍትሐ ሊት እግዚኦ ተበቀል በቀልየ ከሚለው ይለያል። ፈታ ሲል ለምሳሌ ምን ላይ ምሳሌ እናቀርባለን ቢሉ መኑ ይክል ከሲቶታ ለዛቲ መጽሐፍ ወይፍታ ማኅተሚሃ ሲል ይገኛል። ምን ላይ ቢሉ ራዕየ ዮሐንስ ላይ መጽሐፉን የሚከፍት ማን ነው? ማኅተሙንም የሚፈታ ማኅተሙን የሚከፍት መጽሐፏንም የሚገልጣት ማኅተሙንም የሚፈታ ማን ነው ሲል ይገኛል። ከዛ ባለፈ ፈታይ ማኅፀን ሲል ይገኛል። ለምሳሌ መልካ ሩፋኤል ብትመለከቱ ለሰው ወለእንስሳ ፈታይ ማኅፀን ነው አንድ ወጽላሎትከ ያነስ ምውተ ሲል ከፋች ለማለት ነው። ፈታይ ማኅፀን ሲል ፈታ ከፈተ የሚለው ነው። አረበኛው ምን ይለዋል? ፋታ አይ ቲንክ ካልተሳሳትኩ ሶሪ ፈትሃ ፈትሃ የትኛው ሀ መሰለችኝ? ከተሳሳትኩ እርዱኝ። ኦልራይት ከተሳሳትኩ እርዱኝ። እችኛዎች ከተሳሳትኩ ትረዱኛላችሁ። እዚህ ጋር ኡስታዞች ይሄ ነው ሰሚአ
ሰሚዐ ይሄ ነው የሚሆነው። እሺ ሌላው ደግሞ ተዘከረ ለምሳሌ ምን አሰበ በግዕዝ ተዘከረ ይላል። ተዘከረ እግዚኦ ተዘከረኒ እግዚኦ ተዘከርኮ ይላል። ተዘከረ አሰበ ተዘከረነ ተዘከረኒ ተዘከረኒ እግዚኦ ተዘከር እግዚኦ ለአሐዱ አሐዱ ስእለቶ ወተዘከር እግዚኦ ለአሐዱ አሐዱ እምከርሰ እሙ ሲል እናገኛለን ባስልዮስ በዓርብ ሊጦን ጸሎቱ ላይ። እንግዲህ ተዘከረ የሚለውን አረበኛው ምን ላይ ተዘከረ ተዘከረ ይላል። ተዘከረ ተዘከረ እነሱ ግዕዝ የላቸውም ድምፅ ብያቸዋለሁ። ሳድስ ድምፅ አላቸው። ራብዕ ካዕብና ሳልስ ድምፅ ነው ያላቸው። ተዘከረን ተዘከረን የሚለው ተዘከረን ይለዋል። ተዘከረን የሚለውን ተዘከረና ይለዋል ማለት ነው አረበኛው። ከተሳሳትኩ አረበኛ የምትችሉ እህቶቻችን ኮሜንት አድርጉበት እስቲ ገብታችሁ አርሙኝ ያለውና ኤኒዌይስ ይሄ ነው። ሌላው ጆሮ የሚለውን አረበኛው ምን ይለዋል? ግዕዙ እዝን ይለዋል። ተመሳሳይ ነው። እዝን ይለዋል ማለት ነው። አሁን እዝን አይ ቲንክ እዝን አሁንም ሳይድኒ ዚጋርዱኝ አፍዋን ከተሳሳትኩ ማለት ነው። ሌላው ምላስ የሚለው ነው። ልሳን ይለዋል። ልሳን ተመሳሳይ ነው እንደነበረ እዝን ልሳን ምላስ የሚለው ማለት ነው። ልሳን ይለዋል። አይን የሚለውንም ተመሳሳይ አይኑን አይን እዝኑን ልሳኑን አይን እድ የሚለውን ደግሞ እጅ የሚለውን እድ ይለዋል ግዕዝ። አረበኛ ደግሞ ያድ ይለዋል። ያድ ዳል ናት አይደለ? ያድ ያና ዳል ያድ ነው የሚሆነው። ልጅ የሚለውን የሚገርማችሁ ወልድ የሚለውን ወላድ ይላል። ወላድ እነዚህ እንትኖች ያስፈልጉኛል፣ ሐረካት ያስፈልጉኛል ብያችኋለሁ። ስለዚህ ግን ምን ለመጻፍ እንደፈለኩ አረብ የሚችሉት በሚገባ ያውቁታል። ሌላው ወንድም የሚለውን ነው አይደለ? ግዕዙ የሚለው እሁሁ ለያዕቆብ እሁሁ ለእግዚእነ ኢየሱስ በቃ እንደዛ እያለ ወንድም ለማለት እሁሁ የሚል ወንድሙን ለማለት ነው የሚለው። እሁየ ጳውሎስ ዳግም ወእምዝ ዳግም ጣብስ ሲል ወእምዝ ዳግም እንመውት ነው መሰለኝ አንገርጋሪው ላይ እና የሚል ነው። ወንድም የሚለው አረበኛው ምን ይለዋል? ነው የሚለው ማለት ነው። ነው እችኛ ኦኬ ኦራይት ሶሪ የሚለውን የሚለውን የሚለው ድምጽ ነው ስለሚያስቸግር ነው። እሺ እንትን ያስቸግራል፣ ኪቦርዱ ስለሚያስቸግረኝ ነው። ይቅርታ ይደረግልኝና ይሄ ድምጽ ነው። ይሄ ድምጽ ይሄ ነው የሚለው ድምጽ ማለት ነው። እዚህ ጋር 50 ያስቸግራል። ለምን አረበኛ የኛ ከለመድናቸው ማነር ኦፍ አርቲኩሌሽን ወይም ድምጽኛ የለመድነው ጉሮሯችን እስኪለን ድረስ ያስቸግራል ማለት ነው። 50 ይላል። ስለዚህ የኛ ይሄ ነው። እህት የሚለውን የኛ እህት ይላል። ንባብ ነው የሚልኝ እህት የሚለውን የኛ ግዕዙ እህቴ መራት የሚለውን ቃል ለምሳሌ እህቱ ለሙሴ እህቱ ለማረታ የሚል እህቱ ለአልዓዛር እንደዚህ የሚል ነገር እህት ይላል። ሲበዛ አሃት ይላል። ይሄ ግን ምንድነው የሚለው? ኦኽት ነው የሚለው። ኦኽት ይላል። ስለዚህ ተመሳሳይ ማለት ነው። ይሄ ብቻ አይደለም ባይዘው በጣም በርካታዎች ናቸው። ለምሳሌ አያያዞችን የሚለውን
በስመ አብ ወወልድ እኛ ስንል ወ አያያዝ ናት አይደለ? እና እንደማለት ነው። አያያዝ ነው። እነሱም ዋ ነው የሚለው። ለምሳሌ ኬፋ ሃሉክ እንዴት ነህ? ኬፋ ሃሉኪ ከይፋ ሃሉኪ ሲል እንዴት ነሽ ቢል አና ብኸይር ወአንታ ወአንቲ የሚለው ዋ አያያዝ አድርጎ ይጠቀማል። ይሄ ብቻ አይደለም፣ በርካታ መመሳሰሎች አሉ። እንደ ምሳሌ ነው ያቀረብኩላችሁ። እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁ ፍካሬ ሚዲያ ቻናልን ዩቱብ ላይ ሰብስክራይብ ማድረጉን እንዳትረሱ። ፍካሬ ሚዲያ ፌስቡክ ላይ ተከታተሉ፣ አጋሩ፣ ኮሜንት ስጡ፣ ሀሳብ ስጡ። ሌላ ጊዜ ደግሞ ግዕዝ ቋንቋ ከጋሞኛ ጋር ምን ያመሳስለዋል የሚመሳሰሉ ጥቂት ቃላትን ይዤላችሁ እመጣለሁ። በሌሎችም ቋንቋዎች ላይ የምናደርጋቸው ጥናቶች ይኖራሉ ማለት ነው። ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ባይ ባይ። ማሰላማ ይላልካ ሰላም ለኩልክሙ። ታንኪዩ